ናችሁ ውድና የተከበራችሁ የቲክቶክ ቤተሰቦች ዛሬ ደግሞ ማሳያችሁ እዚህ ጋር እንደምታዩት 162 ሺህ ብር በላይ የከፈለኝን ምንም አይነት ሪቻርጅ ሳላደርግ ማለት ነው። እንደውም የምትመለከቱት ደግሞ እዚህ ጋር ዊዝድሮዋል ላይ ወደ 21 ሺህ ብር ገደማ አለኝ። ዊዝድሮዋል የምትለውን አንድ ጊዜ ነካታለሁ። ከዛ እሷን ደግሞ ዊዝድሮ እያደረኩ ላሳያችሁ። ዊዝድሮ እያደረኩ ብቻ ሳይሆን ማሳያችሁ ደግሞ ዛሬ እንዴት አድርገን የሰራነው ዊዝድሮ ማድረግና ደግሞ እንዴት በነፃ መስራት እንደምትችሉ ነግራችኋለሁ። ሊንኩ እንዴት ማግኘት እንደምትችሉም ስለማሳያችሁ እስከ መጨረሻው ተከታተሉኝ። ከዛ እዚህ ጋር ዋሌታችንን እናስመርጣለን። ከዛ ፓስወርዳችንን ካስገባን ወዳ ሪኩዌስት ዊዝድሮ እንለዋለን ማለት ነው። 21561 ብር ማለት ነው። ከዛ እዚህ ጋር አፕሊኬሽን ዊዝድሮዋል ሰክሰስፉል ይለኛል። ማይ ዊዝድሮዋል ሪካርድ ላይ እንደምንመለከተው 21562 ብር ዊዝድሮ አድርጌ ታክስ ተቆርጦ 20 ሺህ ብር ይገባልኛል። ትናንትና 14 ሺህ ብር ተቀብያለሁ። እዚህ ጋር ደግሞ ከትናንት ወደ 15 ሺህ ብር ተቀብያለሁ። ከዛ ደግሞ 8900 ብር ተቀብያለሁ እና በጣም ብዙ ጊዜ ነው የከፈለኝ ማለት ነው። እናንተም ይከፍላችኋል። ነገር ግን ይሄንን መስራት ከፈለጋችሁ እንዴት እንደሆነ ላሳያችሁ ነው። ዌብሳይቱ ላይ እንደምትመለከቱት እዚህ ጋር ስማችሁ፣ ስልክ ቁጥራችሁን እዚህ ጋር ስማችሁን፣ እዚህ ጋር ፓስወርድ እና ደግሞ መጨረሻ ላይ ሴንድ እና ሬጂስተር ሰክሰስፉል አድርጋችሁ ሎጊን አድርጋችሁ መስራት ትችላላችሁ ማለት ነው። ይሄን ለመስራት ምንም አይነት ገንዘብ ወይንም መነሻ ካፒታል አያስፈልጋችሁም። ጀስት ሰዎችን በመጋበዝ ብቻ መስራት ትችላላችሁ ማለት ነው። እኔ በ2700 ብር የጀመርኩት ስራ ዛሬ ላይ ይሄው እንደምትመለከቱት ሪፍሬሽ ላድርግላችሁ 21 ሺህ ብሩን አወጣሁት። 16162 ሺህ ብር ገደማ የሰራሁበት ስራ ነው ማለት ነው። እናንተም ይሄን ስራ መስራት ትችላላችሁ። ቲም የሚለው ጋር በመሄድ ብቻ ሰዎችን በመጋበዝ በደንብ መስራት ትችላላችሁ ማለት ነው። የተለያዩ አይነት ቪአይፒ ደረጃዎች አሉ። ሌላው ደግሞ ስለዚህም ነገር ነገ አስረዳችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት ደግሞ ሆም ላይ ብንገባ ማለት ነው ምን አይነት ቪአይፒዎችን መግዛት እንዳለባችሁ እዚህ ጋር ማየት ትችላላችሁ። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር አንድ ስቴብል ነው መግዛት ያለባችሁ። ሌላውን ቪአይፒ ግዙት ነው። ሌላው ሙሉ መረጃውን አድርጎብኝ ነበር። መጨረሻ ላይ ከነ ቦነሱ 27000 ሆኖ ገብቶልኛል ማለት ነው። እንደምትመለከቱት ያው እስካሁን ይከፍላል።